ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ ሃሌሉያ ጸጋንና እውነትን ተሞልቶ ታውቃላችሁ መጽሐፍ ቅዱስ ሲናገር ሕግ በሙሴ ተሰጥቶ ነበርና ሕግ የተሰጠው በማን ነው ጸጋና እውነት ግን በኢየሱስ ክርስቶስ ሆነ እሺ ለምን እኛ ትንሽ አንቀጥለን ቀጣዮቹን እንመልከት 15 እና 16 ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበርና ከእኔ ይልቅ የከበረ ሆኗል ተመልከቱ ይህ ውብ ነው እኛም ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና አሜን በሉ ከሙላቱ ተቀብያለሁ ሃሌሉያ ኢየሱስ ማን ነው ዋው ወደ ቆላስይስ እንመለስ አሁን ቆላስይስ ምዕራፍ 2 ቁጥር 9 ላይ ነበር ቁጥር 9 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ስለዚህ ኢየሱስ የእግዚአብሔር አካል ነው ኢየሱስ እግዚአብሔር ነው በአካል የተገለጠ አይደል የእግዚአብሔር ክፍል ብቻ ሳይሆን ተመልክተናል የእግዚአብሔር ሙላት ነው እርሱ ሙላት ሙሉነቱ የመለኮት ምንም መለኮታዊ የሆነ ኢየሱስ ላይ የሌለ ነገር የለም ኢየሱስ የመለኮት ሙሉ ጥቅል ነው እሱን ስንመለከት አብ የት አለ አትሉ ያንን ነግራቸዋለሁ ኢየሱስ እርካታችሁ ነው ተመልከቱ ለዚህ ነው ሰው ኢየሱስን ሲቀበል ይረካል ደርሷል ፍለጋው ያበቃል ሃሌሉያ ምን አይነት መልእክት ነው ያለን ለዓለም የምንነግረው ሰው ኢየሱስን ሲቀበል አንዲት ሴት ኢየሱስን ስትቀበል ፍለጋቸው ያቆማል ረሃባቸው ይረካል ያ ጥማት ይበቃል እርግጠኛ ነው ከእንግዲህ እርሱን አትፈልጉትም ምንም ነገር ከእንግዲህ አትፈልጉም ኢየሱስን ስታገኙት ፍለጋችሁ ሁሉ ያበቃል ትደርሳላችሁ ቤት ትሆናላችሁ ክርስቲያኖችን ሳገኝ አሁንም ሲፈልጉ እንዲህ ይላለው ምንድነው የተቀበላችሁት ምንድነው ያመናችሁት አታውቁትም የሚያምን እርሱ አለው የዘላለም ሕይወት የተስፋ ቃል አይደለም የሚያምን አለው ምንድነው ያገኛችሁት እላለሁ ምንም እንደሚያገኙ አልተማሩም ነበር ሲያምኑ አንድ ነገር እንደሚመጣ አልተነገራቸው እንዲላቸዋለሁ አይደለም ስታምኑ ትቀበላላችሁ የዘላለምን ሕይወት ትቀበላላችሁ በኢየሱስ ስታምኑ ኢየሱስን የሚቀበል ሁሉ ሕይወትን ይቀበላል መልሱ ከናንተ ጋር ነው አሁን ክብሩ ከናንተ ጋር ነው አሁን አትረዱም ያ ነው ወንጌሉ ይህ ካልሆነ ይህ መልእክት ለምን ስበኩ ይለናል ሁሉም ለምን ለዓለም ሁሉ መልእክት አላችሁ ይለናል አስቡት እሺ ቁጥር 10 ቆላስይስ 2:10 በእርሱ ሆናችሁ ተሞልታችኋል ሃሌሉያ ምንም ነገር አይጎላችሁም በእርሱ ተሞልታችኋል ሙሉ ነኝ
ሙሉ ነኝ፣ ሙሉ ነኝ። በክርስቶስ ፍጹም ሆኛለሁ። ሃሌሉያ። አንድ ቀን አንድ ሰው ያገለገልኩ እንዲህ አለ፣ አንድ ኩላሊት ብቻ ነው ያለኝ። መቼ ነው ይሄ ያልኩት? እንዲህ ነው፣ ረጅም ታሪክ ነገረኝ። አሁን ለውጥ አያመጣም አልኩት። አሁን ኢየሱስ ክርስቶስ የህይወት ጌታ ነው። አንተ ሙሉ ነህ አልኩት። ሙሉ ነህ። ለምርመራ ሄደ፣ ሙሉ ኩላሊትም አገኙ። ለሰዎች እነግራለሁ፣ የእግዚአብሔር ቃል የዓለም ፈጣሪ ነው። ቃሉ ውስጣችሁ ሲገባ ቃሉ ሁሉን ነገር ይሞላል። ኦ አሜን በሉ። ሃሌሉያ። ሙሉ፣ እኔ በእርሱ ሙሉ ነኝ። ብዙ ጊዜ ስጸልይና ስመላለስ ወደ ላይ ወደዚህ በክፍሌ ስንቀሳቀስ ወዲና ወዲያ ኢየሱስ እላለሁ። በክርስቶስ ኢየሱስ ፍጹም ሆኛለሁ። በጌታዬ ፍጹም ሆኛለሁ። ሙሉ ሆኛለሁ። በእርሱ ሙሉ ነኝ። Oh, hallelujah. ሙሉ ነኝ።